ጥያቄ አሰሬ ማለት ነው። ድመት አሉ፣ ብዙ ድመት ናቸው። ያኔ የውጭ ናቸው ድመቶቹ። እሱ ደግሞ እርግብ፣ ዶሮ ምናምን አሉት እና እየበሉብን እንደዚህ ዶሮችን ምናምን ግደላቸዋል ባለፈው ማለት ነው። እንደኔ አልገልም ምናምን ስለው ግዴታ መግደል አለብህ ድመቶቹ ይሞቱ ማለት እየበሏቸው ስለሆነ አለና የውጭ ስለሆኑ ተራብተዋል። በጣም ብዙ ናቸው። 14 ናቸው። መርዛ መጣና መርዙን አድርግ ብሎኝ ስጋ ጋር ግን ሰጠናቸው። እኔ ነኝ ያደረኩት አድርግ ብሎ ግዴታ ማለት ነው። ከዛ 14ቱ ሙተዋል። እና ይሄ እንዴት ይታያል ማለት መግደሉ ሀራም እንደሆነ ስለማቅ ማለት ነው። ያኔ አሰሬ ስለሆነ አድርጋለኝ ስጋውን አንተ ማለት ነው። እሺ ድመቶችን መግደል ያለምንም ምክንያት ድመትን መግደል ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ማንኛውንም እንስሳት ያለምንም ምክንያት እንዳትጎዱ ብለው ተናግረዋል። ኢስላም የሰው ልጅን ሕይወት ለመጠበቅ ብቻ ሳይሆን የእንስሳትንም ሕይወት ለመጠበቅ ነው የመጣው። ገብቷቸዋል። የእንስሳትንም ሕይወት እንኳን ቢሆን ያለ አግባብ መጉዳት አይቻልም። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ቀተለ ዑስፉረን ቢገይሪ ሐቅ ሰአለሁ ላሁ የውመል ቂያማ አሉ። ወፍንም ብትሆን እንኳን አላግባብ የገደለ ሰው አላህ የትንሣኤ ቀን ለምን ገደልካት ብሎ ይጠይቀዋል፣ ይተሳስበዋል ብለዋል። ድመትን ልክ እንዲሁ አንዲት ሴት ገደለቻትና በዚህ ምክንያት ተጠያቂ እንደሆነች እንደምትቀጣ ሁሉ ተናገሩ። ደኸለት እምረአቱን አናር ፊ ሂራ አሉ ነቢ ሰለላሁ ዐለይሂ ወሰለም። ቂለ ለሁ ከይፈ ዛሊክ ቃለ ዐለይሂ ሰላቱ ወሰላም ሐበሰትሃ ማ ጠዕመትሃ ወላ ተረከትሃ አን ተእኩለ ሚን ፈሻሽ ልአርድ። ከእናንተ በፊት ከነበሩ ህዝቦች መካከል አንዲት ሴት በድመት ምክንያት እሳት ገብታለች አሉ፣ ጀሃነም ገብታለች። ሰሃቦች ግር አላቸው። እንዴት አንተ የአላህ መልእክተኛ በድመት ምክንያት ሰው እንዴት ጀሃነም ይገባል ሲባሉ ጊዜ ሴትየዋ ድመቷን አመጣችና ቤት ውስጥ አሰረቻት አሉ። ወይስ ካሰረቻት ድረስ ምግብ አልሰጠቻት ወይንም ደግሞ ካላበላቻት ፈታት እንድትበላ አልተወቻት ተንቀሳቅሳ። በዚህ ምክንያት አውቃ ሆን ብላ ሴትየዋ አስርባ ስለገደለቻት አላህ በዚህ ምክንያት ጀሃነም አስገባት። ነገር ግን ትዘወትራለች ጀሃነም በሚለው ጉዳይ ላይ በዚህ ምክንያት ብቻ ከሆነ አትዘወትርም። ሰው በጀሃነም ውስጥ ለዘላለም ሊዘወትር የሚችለው በክህደት ብቻ ከሆነ ነው። ከዛ ውጭ ባሉ ኃጢአቶች ተቀጣ በዚህ ቢባል በዛ ባለው ኃጢአት ብቻ እንጂ ለዘላለም የሚያዘወትር ኃጢአት ኩፍር ብቻ ነው። እሺ ጥያቄ ያለቀጥል ሁሱስ በጣም ይቅርታ፣ ምን አይነት ጅኒ እንደሆነ አላውቅም። ሰላም አለይኩም እየረበሸኝ ያለው እና እስካሁን እዚህ ያልተደወለ ስልኮች ገና ማውራት ስጀምር ይደወላል እና ለዛ በጣም ይቅርታ። ሰላም ነው ሁስ? ሰላም ነው። እንዴት ነህ? አለን። እንደው ታውቃለህ ብዙ ጥያቄዎችን ነው የምጠይቀህ። እኔም ቅድም እወድሃለሁ ያለው ጋር እስማማለሁ። እኔም በጣም ነው የምወድህ። ለምን በትህትና እና በአግባቡ ጥያቄዎችን ስለምታስተናግድ፣ በአግባቡ ስለምታወያይ፣ እንደዚህ አይነት ሰው ያብዛልን። ለእስልምና ተወካይ ማለት ነው። በቃ በተለይ አማርኛ ተናጋሪ ለሆን ማህበረሰብ እስልምናን በአግባቡ ላልተረዱት፣ ብዥ ላለባቸው ሰዎች ጥሩ መፍትሄ ነው። በርታ እና ብዙ ጥያቄዎች ከዚህ በፊትም አስተናግጃለሁ። አሁንም አንድ ጥያቄ ደግሞ ብዙ ጊዜ ይመጣል። ያው የመልሶቹ አይነት አያስፈልገኝም እና ግን እስልምና አትግደል ይላል። ከሌሎች እምነቶች ጋር ከክርስትናው ጋር የሚያመሳስለው የአትግደል የሚለው ስርዓት ጋር ተመሳሳይ ነው። ከህግ አንዱ ነው አይደል? አትግደል። ልክ ነኝ አይደል? ግን በእስልምና ብቻ ሳይሆን በክርስትናውም በተለይ አብዛኛው ህዝብ በክርስትናም በእምነት የሚመጣ ግደል ነው የሚሉት። እኔ እሱ ላይም ባለስማማ፣ በእስልምናው ግን ለመግደል ወይም ደግሞ እርምጃ ለመውሰድ የእምነትህን የአምልኮ ስርዓት አታካሂድም የሚል ሁኔታዎች ሲፈጠሩ እርምጃ ልትወስድ ትችላለህ። ያ ነው አይደል ጅሃድ የሚባለው? በእምነትህ ምክንያት ሊዋጉህ ከመጡ ተዋጋቸው የሚለው። በእስልምና ግልጽ የሆነ በይፋ ለአንድ ተቋም ወይም ለአንድ ሁኔታዎች መሳሪያ ይዞ
ለመግደል ወይም ወታደር ሊሆን ይችላል ወይም ጥበቃ ሊሆን ይችላል መሳሪያ ለመያዝና ለዛ ዓላማ ለማስፈጸም መግባት ይፈቅዳል እስልምና? ላ መሳሪያ መያዝ የሚለው አንደኛ ከራስ ለመከላከል ከሃዲያኖች መጥተው ሊያጠቁህ ቢሉ ከራስ የምትከላከልበትን መጠበቂያ መሳሪያ መያዝ እንዳለብህ ኢስላም ይናገራል። ከእስልምናው ጋር ነው አይደል? እሱ ማለት እስልምናህን ወይም አምልኮ ስርዓትህን የሚቃወሙ ሁኔታዎች ሲፈጠሩ ያንን ለመከላከል ብቻ አይደለም። በማንነትህ ላይ ራሱ አንተን ሊያጠቃህ ቢመጣ ከሃይማኖትህ ውጭ ሆኖ ሊያጠቃህ መጣ ሰውየው፣ የዛኔ ከራስህ የምትከላከልበትን መጠበቂያ ነገር መያዝ አለብህ። አላህ በቁርአን ላይ ሲናገር ያ አዩሃ ለዚነ አመኑ ኹዙ ሒዝረኩም ይላል። እናንተ ያመናቸው ሰዎች ወይ መጠበቂያቸውን መሳሪያ ያዙ እያለ ይናገራል። ማንም ሰው መጥቶ በክብርህ ላይ ሊረማመድብህ ይችላል ከሃይማኖትህ ውጭ በሆነ ነገር። የዛኔ ሊገልህ ቢል አንተ የዛኔ ሊገልህ ቢል ትከላከላለህ ከራስህ፣ ከእርሱ ጋር ልትጋድለውም ትችላለህ። ነቢያችን ሰለላሁ ዐለይሂ ወሰለም ቢገደል አትግደል የሚለው ህግ ምኑ ጋር ሊሰራ ነው? እሱ ሰላማዊ ሰዎችን ሂዶ መግደልን ነው እንጂ ሊገልህ መጥቶ አንተን ሊፋለመህ ስለመጣ አካል አይደለም። ሰላማዊ የሆነ ሰው ግን ሂዶ መግደል በፍጹም አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ላ ተቅትሉ ጥፍለን ሰጊረን ወላ ሸይኸን ከቢራ ወላ ምርአተን አሉ። ሀታ በጦር ሜዳ ላይ ራሱ አደራ፣ በጦር ሜዳ ላይ ስትሄዱ የከሃዲያኖቹን ህፃናት ልጆቻቸውን እንዳትገሉባቸው አሉ። ሴቶችንም እንዳትገሉባቸው፣ ሽማግሌንም እንዳትገሉ አሉ። ወላ ቅሲሰን ወላ ራሂበን፣ ቀሳውስቶችና መነኩሴዎችንም እንዳትነኳቸው አሉ። ነገር ግን ሊጋደሉ የመጡ አካሎችን ነው የምትጋደለው። አያርና ያ እና ሊጋደል ስለመጣ አካል እንጂ አላህ በቁርአን ላይ ሲናገር ወቃቲሉ ፊ ሰቢሊላህ ለዚነ ዩቃቲሉነ በዛን የሚጋደሏቸውን ተዋጓቸው አለ። የማይጋደሉትን እስከሆነ በእነሱ ላይ ወሰን አትለፉ እያለ ከልክሏል። ወላ ተዕተዱ ይላል፣ እንዳታልፉ ወሰን። ኢነላህ ላ ዩሒቡል ሙዕተዲን፣ እኔ አምላካቸው አላህ ወሰን አላፊዎችን አልወደምና አለ። እሺ ሰላማዊ የሆነን የሌላ እምነት ተከታይን የገደለ ሰው በቀጣዩ ዓለም ምንዳው ምንድን ነው ከተባለ ገሃነም ነው። ለምን አይሁድ ክርስቲያን አይሆንም? ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲናገሩ ምን አሉ? መን ቀተለ ሙዓሂደን ለም የሪህ ራኢሐተል ጀና አሉ። ከሙስሊሞች ጋር የሰላም ቃል ኪዳን ያለውን የሌላን እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም አሉ። ገነት አይገባም ብቻ አይደለም ሽታዋን ራሱ አያትም አሉ። ስለዚህ ሊዋጋ ስለሚመጣ አካል እኔ ሰላምን አልፈልግም ብሎ መጋደል የሚፈልግን አካል ነው። ይሄ የሚገርመህ በከሃዲያኖችን ብቻ አይደለም። አማኝም ቢሆን እዋጋለሁ ካለ ተዋጉት ይላል አላህ። ስለዚህ ጂሃድ አላህ በቁርአን ላይ ሱረቱል ሁጁራት ላይ ሄድ ይናገራል። ወኢን ጣኢፈታን ሚነል ሙእሚኒነ እቅተተሉ ፈአስሊሑ በይነሁማ አለ። ፈኢን በገት ኢሕዳሁማ ዐለል ኡኽራ ፈቃቲሉ ለቲ ተብጊ ሐታ ተፊአ ኢላ አምሪላህ ፈኢን ፈአት ፈአስሊሑ በይነሁማ ቢልዐድሊ ወአቅሲጡ ኢነላሃ ዩሒቡል ሙቅሲጢን ይላል። ወኢን ጣኢፈታን ሚነል ሙእሚኒነ እቅተተሉ ፈአስሊሑ በይነሁማ አለ። ሁለት የምእመናን ጭፍራዎች እርስ በርሳቸው ቢገዳደሉ በመካከላቸው አስታርቁ መጀመሪያ አለ። አየህ አይደለ? በመካከላቸው አስታርቁ መጀመሪያ። የሚገርምህ ከሃዲያኖች ራሱ ሊዋጓቸው ቢመጡ መጀመሪያ የእርቅ ቃል ውረዱላቸው ብሎ ተናግሯል። ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከአንተ ጋር ለመጋደል የመጡ ከሃዲያኖች እርቅንና ሰላምን ቢፈልጉ አንተም ለእርቅ ውረድ ብሏቸዋል። ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ወተወክል ዐለላህ ኢነሁ ሰሚዑን ዐሊም ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ስለ ከሃዲያን ስለ ተዋጊዎቹ ከሃዲያን እየተናገረ ሙሐመድ ሆይ ቀጥ እስካሉላቸው ድረስ አንተም ቀጥ በለላቸው አለ። ሰላም ነው የሚፈለገው። በሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ላ ተተመነው ሊቃአ አልዐዱው ወሰሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መዋጋትን እንዳትመኙትን፣ አላማ እንዳታደርጉት እሱን። ይልቁንስ አላህ በእናንተም በእነርሱ መካከል ሰላምን እንዲያሰፍን ጸልዩ አሉ። ስለዚህ ጅሃድ የሚባለው ነገር ብዙ ሰው የሚመስለው የሆኑ ሰላማዊ ሰዎች ሄዶ መጨፍጨፍ ላ አይደለም። እኔ ሰላምን አልፈልጋለሁ ብሎ የመጣን አካል የምታደርገው የሆነ የመከላከል ስርዓት እሱ ነው ጅሃድ ብሎ ማለት። ስለዚህ ይገባኛል ያለው አማኝንም ራሱ ሊጋደል የመጣ ከሆነ አማኝን ተጋደሉት ብሏል አላህ። ምን አለ መሰለህ? የኔ ጥያቄ ምን መሰለው? የኔ ጥያቄ ሜታ አድርጉት። ቀጥል። ተቆርጠል ከኔ ጋር ነው
አዎ ጥበቃ እንትን ሚውት አድርጎኝ ነው። ለአንድ ግለሰብ ወይም ለአንድ ባለሀብት ጥበቃ ለመሆን ጋርድ ሆኖ ለዛ ግለሰብ ህይወት ዋስትና ለመሆን መሳሪያ ይዞ የሚጠብቀው ከሆነ አትግደል የሚለው አሁን እንግዲህ በእስልምና እንዳልከኝ ከሆነ ንጹሐንን በእምነትም ቢመጡ በራስ ማንነት ጉዳይም ቢመጡ አትግደል ንጹሐንን ግልጽ ነው። ያልታጠቀን የታጠቀን ግደል ነው። በግለሰብ ደረጃ በአንተ ማንነት ቢመጡ ወይም ደግሞ በእምነት ቢመጡ ግደል ነው። አንዳንድ ሁኔታዎች ግን ለአንድ ግለሰብ ወይም ለአንድ ባለሀብት ተቀጥሮ መሳሪያ ይዙ ለመጠበቅ ያንን ደግሞ እርምጃ ውሰድ ቢል ግደል ቢለው ለመግደል የሚቀጠር ሰው ነው። ያ ሰው በእስልምና ይፈቀዳሉ? አይፈቀድም። ነገር ግን እዚህ ቦታ ላይ ቆይ አንዴ አመሰግናለሁ። ቆይ ከዛ በኋላ ላሻሽለውን አብረህ ትመልስልኛለህ ብዬ ነው። አንድ ፓርቲ ወይም አንድ ሀገር የሚመራ እሺ መልሼ እስክጨርስ ድረስ አደጉ እኮ አንድ ላይ ትመልስልኛለህ። ደግሞ እኮ ነው እሺ ይሁንልህ። ያ ሰዎች የሚጠብቁት አካል አምላክ ባላዘዘበት መንገድ ከሆነ ያንን ነገር እያዘዛቸው ሰላማዊ ሰዎችን ግደሉ እያላቸው ከሆነ ይሄ ጥፋት ነው፣ አይቻልም፣ አይፈቀድም። አሁን ጥያቄ ሄድ እሺ። ለዚህ ነው አሁን ከአስሬ ከምገባ እንዲ ጠይቄ እንትን ልበል ብዬ ነው። እና ያ ግለሰብ ጥበቃ የሚያስፈልገውም ጥበቃ የሚቀጥረውም ለዓላማው እሱ የሚያዘውን እሺ ለማስፈጸም ነው። የሚያዘውም ጥበቃ የሚመድበው መሳሪያ የሚያስይዘው ስለዚህ ለመግደል ነው። ይህም በለው እርምጃ ወሰድበት ነው። እንደዛው ደግሞ ከበድ ስናደርገው ለአንድ ፓርቲ ጥበቃ ለማድረግ አንዱ የእስልምና ተከታይ የሆነ ወታደር መሆን አሁን በግለሰብ አለ። በግለሰቡ ለመጣ ጥቃት ሊመልስ ይችላል። በእምነቱ በመጣ ሊመልስ ይችላል። ለአንድ ፓርቲ ወይም ለአንድ ስርዓት መሳሪያ ይዞ ተቀጥሮ ግደል ሊለው ሊገል፣ እርምጃ ውሰድ ሊለው ሊወስድ መግባት አለበት። በእስልምና ይፈቅዳሉ ወይስ አይፈቅድም? እሺ ጨርሰሃል? ይሄን ጥያቄ አዎ ግልጽ እንዲሆንልኝ ነው። ጨርሰሃል? ከዚህ በኋላ የለህም? በጣም ረዘመ ብዬ ነው። ጨርስና ጥያቄ ይህን ከዛ በአንድ ልመልስልህ፣ ሌሎችም ልጆች ስላሉ እንድናስተናግዳቸው። አዎ እሺ፣ ይህን ጥያቄ ያዘውና እኔ እስልምናን እንደ አንድ ተቋም ዓለም አቀፍ ተቋም ተመሳሳይ እምነቱ ከሚፈቅደው ውጪ አንዳንድ ውሳኔዎችን ስታደርግ እዚህ ቦታ መቀጠር አለብኝ መቀጠር የለብኝም የሚሉ ውሳኔዎችን እንኳን ለመወሰን ከእምነቱ አንጻር ምን ይላል ብሎ መጠየቅ ወሳኝ ነው። ብዙ ጊዜ በዚህ ጉዳይ አንድ ሰው ወታደር ለመሆን ውትድርና ውስጥ ለመግባት ምክንያቱም ሀገር ብንል ፓርቲ ብንል በግለሰቦች ወይ በሰዎች የተዋቀረ ስርዓት ነው። በእምነት የተዋቀረ ስርዓት አይደለም ሀገርም ፓርቲም። ስለዚህ ወታደር መሆን ይችላል ወይ? በፈቃደኝነት ሄዶ ለውትድርና ተመዝግቦ ገብቶ ለዛ ዓላማ አስፈጻሚ ለመሆን መፍቀድ ይችላል። በሌላ ዘርፍ ደግሞ እምነቱ እያንዳንዱ ዘርፍ ላይ የሚናገረው የሚሰጠው አስተያየቶች አሉ። ከእምነቱ አንጻር ከቁርአን ምን ይላል የሚለውን መልስ ፈልጌ ነው። አመሰግናለሁ። ረዘም አልከኝ፣ ስለዚህ ላሳጥር ነው። እሺ፣ አንደኛ የሀገር መሪ ወታደሮችን እንትን ሲል ጊዜ እዚያ ላይ ተቀጥሮ መስራትን በተመለከተ አንደኛ ያ ሀገር የሚተዳደርበት ሕግና ስርዓት ይታያል። ያ ሀገር የሚተዳደረው አምላክ በደነገገው ሕግና ስርዓት ከሆነ ያ መሪ የሚያስተዳድረው የአምላክን ሕግና ስርዓት የሚጠብቅ ከሆነ ልብ በሉ ኢዛ ካነ ሀዛ ልኢማም ኢማም ሙስሊም ወዩሐኪሙ ፊ ደውለቲሂ ኪታብ አላህ ወሱነት ረሱሊ ሰለላሁ ዐለይሂ ወሰለም
ሙስሊም መሪ ሆኖ አምላክ አላህ ባወረደው ህግና ስርዓት ለሰዎች የሚፈርድ ከሆነ በቁርአንና በሐዲስ የዛኔ ያችን እስላማዊ ሀገር ለመጠበቅ ብሎ ወታደር ሆኖ መስራት ከጂሃድ ነው። አዛ ሚን አርባጥ ይታቸዋል። የዛኔ የአምላክ ህግና ስርዓት የሚፈጸምበትን ሀገር ሰዎች መጥተው እንዳይዳፈሩ መጠበቁ በዚያ መንገድ ላይ ቢሰዋ ከሚነል ሙጃሂዲን ፊ ሰቢልላህ ይሆናል። ነገር ግን ያ ሀገር መሪው ሙስሊም ካልሆነ በዚያ ላይ የሚፈርድበት ኢዛ ካነ ዩሐኪም አልቀዋኒን አልወضዕያ አለቲ ትኻሊፉ ሸሪዐተ ላህ ዐዘ ወጀል የአላህን ህግና ስርዓት የሚጻረር ሰው ሰራሽ ህግን የሚፈርድ ከሆነ በብዛት ምድር ላይ ጭራሽ የሚፈርድበት ፍርድ ኩፍር ከሆነ እንደ ዲሞክራሲ የዛኔ ያንን ሀገር ያ መንግስትን ከእርሱ ስር ሆኖ ወታደር ሆኖ እንትን ማለቱ ቢሞት ሰውየው ሸሂድ ይሆናል ወይ ከተባለ ላ በዚህ መንገድ ከሆነ ሸሂድ አይሆንም። በተለይ ደግሞ የዚያ ሀገር መንግስት ለወታደሮቹ ሶላት መስገድን የማይፈቅድላቸው ከሆነ አስቡት። ጾምን ጾሙ አይፈቅድላቸው እንዲህ አይነት ነገራቶች ምናምን ያ አይሆንም። እሺ ታዲያ ሀገራችንን መጠበቅ የሚለውስ ሀገራችንን መጠበቅ አለብን ወይ? የግዴታ ሙስሊም እስካልሆነ ድረስ ላ ሀገራችንን እንጠብቃለን። ማንም ጠላት መጥቶ ሀገራችንን እንዲዳፈር አንፈልግም። ከታችኋል አይደለ? በሀገሪቱ ላይ የሚፈረድበት ህግና ስርዓት ቁርአንና ሐዲስ ባይሆንም እንኳን ያችን ሀገር ነፍሳችንን መጠበቅ ግድ ይላል። ልጆች አለን፣ ሚስቶች ይኖራቸዋል፣ ቤተሰብ ይኖራቸዋል። ጠላት መጥቶ ሲያጠቃ አይ አንከላከልም ብሎ ሂሳብ የለም። መከላከል ግድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አይቻልም የምላቸው ግን እነዚህ የፖለቲካ አንጃዎች ውስጥ ተካቶ ስለመስራት ስለሆነ ነው ጥያቄው። ልጅ አይቻልም በግልጽ ነገር ግን ከሀገር ከራስህ ከንብረትህ ከቤተሰብህ ከሚስትህ የመከላከል ግዴታ ጥሎብሃል ኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ቁቲለ ዱነ ዒርዲሂ ፈሁወ ሸሂድ ወመን ቁቲለ ዱነ አህሊሂ ፈሁወ ሸሂድ ወመን ቁቲለ ዱነ ማሊሂ ፈሁወ ሸሂድ አሉ። ከክብሩ እየተከላከለ ሳለ የተገደለ ሰው እርሱ ሰማዕት ነው፣ ሸሂድ ነው አሉ። ከሚስቱ ከቤተሰቡ እየተከላከለ ሳለ የተገደለ ሰው ሰማዕት ነው አሉ። ከንብረቱ ከሀብቱ እየተከላከለ ሳለ የተገደለ ሰው ሰማዕት ነው አሉ። መጣና የሆነ ሰራዊት መጥቶ አንተን ሚስትህን ሊቀማህ ወይንም ልጅህን ሊገድልብህ ወይንም አንተን ከሀገርህ ሊያሳደህ ፈልገ የዛኔ ከራስህ ከቤተሰብህ ከንብረት የመከላከል ግዴታ አለብህ። ያን ለማድረግ ሰውየው መሳሪያ ገዝቶ መቀመጥ ይችላል ወይ? አዎ፣ ከራሱ ከንብረቱ ከሚስቱ ከቤተሰቡ ለመከላከል ሲል መሳሪያ ገዝቶ ይዘጋጃል። ሰው የዛኔ ሊያጠቃው በሚመጣ ጊዜ ወጥቶ ቢዋጋ ሰው ጂሃድ ቢያደርግ የዛኔ ከሸሂዶች ይሆናል። ቢገድል እስከተባለ የዛኔ እሱ እንደ ገዳይ አይቆጠርም። ምክንያቱም ሊገደል ተመቶበት ስለሆነ የተጋደለው። አውቆ ሆን ብሎ ሄዶ ግን እነዛን ሰዎች በሀገራቸው መጥቶ ያጠቃው ያ ሰራዊት እንዳልኳቸው እሱ እንደገና የሚቆጠረው እሱ ነው። ሊገደል መጥቶ ሰውየው ከራሱ እየተከላከለ ሳለ ሊገደል እንደ ሸሂድ ይሆናል። እርሱ ለመግደል ስላልሄደም ቢገደል እንደ ወንጀለኛ የሚቆጠር አይደለም ማለት ነው። ይህን ይመስላል። ለምሳሌ የሙሳን መግደል ሙሳ ሰው ገድሏል አይደለ? ሙሳ ሰው ገድሏል። ይህንን ያነሱና ሰዎች ኃጢአትን ሰርተዋል ነብያቶች እንደ እስልምና ሙሳ ገድሏል ሰው። ስለዚህ ሰው መግደል ኃጢአት ነውና ሙሳ ኃጢአት ላይ ወድቋል ቢሏችሁ ምንድን ነው መልሳችሁ? ሰው መግደል ኃጢአት ነው ወይ? ሰው መግደል ሙሉ በሙሉ ኃጢአት አይደለም። ኃጢአት የሚሆንበት ጊዜ አለ፣ የማይሆንበት ጊዜ አለ። ለምሳሌ የገደለ ይገደል ተባለ። የገደለብህን አካል ሄደህ አንተ እንትን ብትል ያ እንደ ገዳ ትቆጠር አይደል? ሊገልህ የመጣን አካል ከራስህ እየተከላከልክ ሳለ ብትገለው እንደ ገዳይና እንደ ወንጀለኛ ትቆጠሩ። አያችሁ። ነገር ግን ሰላማዊ ሰው ሂለህ መግደል እሱ ነው እንደ ኃጢአተኛ እንደ ገዳይ የሚቆጠሩ። ገብቷችኋል? ስለዚህ ሙሳ ዓለይሂ ሰላም የሆነው ምንድን ነው ብለው ታሪኩን ሄደን ማየት ነው። ሱረቱል ቀሶስ ላይ ይገኛል። አንድ እስራኤላዊና አንድ ግብፃዊ ይጣላሉ። አንድ እስራኤላዊና ግብፃዊ ይጣላሉ። እየተጣሉ እያለ ይህ እስራኤላዊ ሰው እንደ ስደተኛ ነው በግብፅ ሀገር ላይ። ገብታችኋል አይደል? ስደተኛ በመሆኑ ምክንያት ያ ግብፃዊ እያጠቃው ነው። ሙሳ ዓለይሂ ሰላም በዚህ ጊዜ ይህ ለስደተኛ ወንድሙ እያለፈ ነበርና እርዳኛ አለው። እርዳታ እሻለሁ።
ሙሳ ዓለይሂ ሰላም ለማስታረቅ ይገባል። ነገር ግን ያኛው ሰውዬ ባለ ሀገሬ ነው እና ጥቃትን ይጀምራል። ሙሳ ዓለይሂ ሰላም በዚህ ጊዜ ወሰን የሚያልፈውን ሰው ስርዓት ታስይዙታላቸው አይደለ? መግደልን ሳያስብ መታው። ምክንያቱም አደጋ እያደረሰበት ነውና ሀገሬ ነው ብሎ ያኛው ዝም ብሏቸው ቢሄድስ ሙሳ የዛኔ ነበር ጥፋተኛ የሚሆነው። ሁለት ሰዎች እየተመታቱ ብታዩ ቁጭ ብለህ እንደ ፊልም ብታይ ጥፋተኛ ነህ አይደለም ና። ነገር ግን ለማስታረቅ ሞክረህ በመካከል ወሰን አልፋለሁኝ የሚለውን ሰው ስርዓት ብታስይዘው በሰዓቱ በሚያቆምበት መንገድ ያ ነው ትክክለኛ። ሙሳ ያን ያደረገው በመካከል ገባና ያንን ነገር ለማስታረቅ ሞከረላቸው። ከዛ በኋላ እምቢ ብሎ ያኛው መጉዳቱን ሲቀጥል ስርዓት ያስይዘው ዘንድ አንድ እርምጃ ሲወስድበት ሲመታው ሞተ። ፈወከዘሁ ሙሳ ፈቀضى عليه ودخل المدينة على حين غفلة من أهلها فوجد فيها رجلين يقتتلان هذا من شيعته وهذا من عدوه فاستغاثه الذي من شيعته على الذي من عدوه فوكزه موسى فقضى عليه قال هذا من عمل الشيطان. ሙሳ ዓለይሂ ሰላም ያስታርቃቸው ሞከረ። ነገር ግን ይሄኛው ወሰን አለፈበት። የዛኔ ሙሳ ዓለይሂ ሰላም ለዚህኛው ሰው ሲረዳውና ያንን ስርዓት ለማስያዝ ብሎ መታ ሲያደርገው አንድ ፎክስ ሲሰጠው ወደ ቀጣይ ዓለም ሸኘው። ሙሳ በጣም ጉልበታም ነው። ነቢ ሰለላሁ ዓለይሂ ወሰለም በአካል አይተውታል። ኢስራና ሚዕራጅ ባደረጉ ጊዜ ሙሳን ሲገልጹት መጀመሪያ ዒሳን ገለጹ። ዒሳ ለይሰ ቢጠዊል ወላ ቢልቀሲር ወላኪነሁ መርቡዕ አሉ። ዒሳን አየሁት፣ እርሱ በጣም ረጅም አይደለም፣ በጣም አጭርም አይደለም፣ መካከለኛ ነው አሉ። ወረአይቱ ሙሳ አሉ፣ ሙሳን አየሁት፣ ፈኢዛ ሁወ ጀሲም አይ ጠዊል፣ ሙሳ በጣም ረጅም ነው አሉ። ወቀሪብ ኢለል አስመር፣ ወደ ጸይምነት መልክ ጠጋ ያለ ነው አሉ። አያችሁ፣ በጣም ረጅም ነው፣ በጣም ሰፊ ሰውነት ነው ያለው ሙሳ ዓለይሂ ሰላም። አንዴ ያገኘ የለም ይሸኛል ወደ ቀጣይ ዓለም እና ሙሳ በጣም ረጅም ነው፣ ሰፊ ሰውነት ነው ያለው። እንደገና ጸጉሩ እንደ አፍሪካውያኖች ቆርጭጭ ያለች ጸጉር እንደሆነች ነቢ ሰለላሁ ዓለይሂ ወሰለም ተናገሩ። የዒሳ ጸጉር ደግሞ በጣም ለስላሳ ጸጉር እንደሆነ ተናገሩ። የዒሳ ጸጉር እስከ ጆሮ ጫፍ ድረስ እንደሆነ ተናገሩ። ወሸዕሩሁ ኢላ ሸሕመቲ ኡዙነይሂ አሉ። የዒሳ ጸጉር እስከ ጆሮ ጫፍ ድረስ ይደርሳል፣ ጸጉሩም ለስላሳ ነው አሉ። ከለሩን ተናገሩ። ቀይ የቀላቀለ ነጭ ነው አሉ። ነጭ ሆነው ወደ ቀላት ይሄዷል አይደለ? እንደዛ አይነት ናቸው ዒሳ ዓለይሂ ሰላም። ሙሳ ደግሞ ወደ ጸይምነት ይሄዳ ነው። ይሄ ነው ዒሳ ዓለይሂ ሰላም መካከለኛ ተክለ ሰውነት ነው ያላቸው። ለይሰ ቢጠዊል ወላ ቢልቀስር ብለው ገለጹት ነቢ ሰለላሁ ዓለይሂ ወሰለም። በጣም ረጅም አይደለም፣ በጣም አጭር አይደለም። ወላኪነሁ መርቡዕ፣ እርሱ ግን መካከለኛ ነው አሉ። ዋሲዕ ሰድር፣ ደረቱ ሰፊ ነው ዒሳ አሉ። ልክ እንዲሁ የተከሻቸው በጣም ረዘም ያበቃ የሰፋ ያለ ነው። አደል አላደል የሆነ ወንዳ ወንድ ሱፍ ቁጭ ብታደርግበት ገጭ የሚያደርግ ሰውነት ነው ያለው ዒሳ ዓለይሂ ሰላም። በጣም ያምራሉ። በጣም ቆንጆ እንደሆነ ተናግረዋል ነቢ ሰለላሁ ዓለይሂ ወሰለም። ከሰሓቦቻቸው መካከል በጣም ውብ ሰው አየሁና ይሄን ይመስላል ብለው ተናግረውታል፣ ገልጸው። ነገር ግን እኩላቸው ነው ወይ መልክ ከተባለ ላ በውበት ነቢ ሰለላሁ ዓለይሂ ወሰለምን የሚደርስ ማንም ፍጥረት የለም። ከአደም ጀምሮ እስከ የውመል ቂያማ አልተፈጠረም፣ ወደፊትም አይፈጠርም ነው። ማን ይሄን ያለው ከተባለ በአይን የማያዩቸው ሰሃቦች መሰከሩ። ምናልባት ዩሱፍን ልጠቅሱ ትችላላችሁ። ዩሱፍ ኡዕጢየ ንስፈል ጀማል ነው የተባለው፣ የውበትን ግማሽ ተሰጥቷል ነው የተባለው። ወነቢይ ዓለይሂ ሰላቱ ወሰላም ኡዕጢየ ልጀማል ኩለህ ሐታ ወሰፈሁ አስሓቡሁ ሪድዋኑላሂ ዓለይሂም እነሁ ካነ አጅመሉ ናሲ ወጅሃን አው አሕሰኑ ናሲ ወጅሃን። ዩሱፍ የውበትን ግማሽ ተሰጥቷል ነው የተባለው። ነቢ ሰለላሁ ዓለይሂ ወሰለም ሙሉ ውበትን የተሰጡት። አነስ ብኑ ማሊክ ምን አለ? ካነ አሕሰኑ ናሲ ወጅሃን ወአሽጀዕ ናስ ወአክረም ናስ። የአላህ መልእክተኛ ነቢዩ ሰለላሁ ዓለይሂ ወሰለም ከሰው ሁሉ በላይ ቆንጆ ሰው ነበሩ ብሎ ገለጻቸው። አሕሰኑ ናስ ኸልቀን ወኹሉቃ፣ ከሰው ሁሉ በላይ በስነ ምግባራቸውም በተክለ ሰውነታቸውም ውብ ነበሩ ብሎ ገለጿቸው። ያያቸው ሰሓቦች እንዴት እንደገለጿቸው በጣም ትገርማላቸው። ሐዲቶችን ብታዩ
ለይሰ ቢጠዊል ወላ ቢልቀሲር በጣም ረጅም አይደሉም፣ በጣም አጭርም አይደሉም አሉ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ካነ ኢዛ ሱረ እስተናረ ወጅሁሁ ከአነሁ ቅጥዓቱ ቀመር። ነቢይ ሰለላሁ ዐለይሂ ወሰለም ሲደሰቱ ፊታቸው ያበራ ነበር ልክ የጨረቃ ስባሪ እስኪመስሉን ድረስ ብለው ገለጿቸው። ከሰሓቦቻቸው መካከል አንደኛው በምሽት አንድ ጊዜ ነቢ ሰለላሁ ዐለይሂ ወሰለምን እመለከት ነበር አለ። ወደ ጨረቃ አያለሁኝ አንዴ፣ ወደ እርሳቸው አያለሁኝ። የትኛው ነው ፊቱ በጣም ከማንም በላይ የሚያበራ ብዬ እመለከት ነበረ። ፊታቸው የሆነ የሚያበራ እንትን ነበረ፣ ፊታቸው በጣም ያበራ ነበር። ከሰውነታቸው የሚወጣው ላብ እንደ ሌላ ሰው ላብ አልነበረ። የእኛ ላብ ይሸታል አይደለ? ይገማል የሰው ልጅ ላብ። የእርሳቸው በዛ ተቃራኒ ከሚስክ ከሽቶ በላይ የሚጣፍጥ ጠረን ነበር ከሰውነታቸው የሚወጣው። ይህን የአይን እማኝ ያዩ የዳሰሷቸው የራሳቸው ሚስቶቻቸው መስክረዋል። ኡሙ ሰለማ ስትናገር የነቢ ሰለላሁ ዐለይሂ ወሰለም ሚስት ከነቢ ሰለላሁ ዐለይሂ ወሰለም ከሰውነታቸው ላይ የሚወጣው ላብ ከሽቶ ጠረን በላይ ይጣፍጥ ነበር። በሽቶ ላይ እናደርገው ነበር። ነቢ ሰለላሁ ዐለይሂ ወሰለም አንድ ቀን አዩኝና ምን እያደረጋቸው ነው ብለው ሲጠይቁኝ ሀዛ ነጅዐልሁ ፊ ጢቢና ፈሁወ አጥየቡ ጢብ ያ ረሱለላህ ብለን ነገር ናቸው። ይህማ በሽቶ ላይ እንደንጨምረው ነው፣ ከእርሱ ከሽቶ በላይ የበለጠ መዓዛና ጠረን አለውና የበለጠ እንዲያጣፍጥልን ነው ብለው ይናገሩ ነበር። ከሰውነታቸው የሚወጣውን አቡበክር ስዲቅ ረዲየላሁ አንሁ ከሞታቸው በኋላ ራሱ ይሄ ነገር እንዳለቀቀ መስክሯል። የሚገርማቸው በህይወት እያሉ ብቻ አይደለም ካለፉ በኋላ አቡበክር ስዲቅ ረዲየላሁ አንሁ ነቢ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ዘግይቶ ነበር የመጣው። ከሞቱ ከሁለት ቀን ምናምን በኋላ መጣ። ልክ ሲመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አስክሬናቸው ተሸፍነው በልብስ ደረሰ። ቤት ውስጥ ገባ። ፈከሸፈ ዐን ወጅሂሂ ዐለይሂ ሰላቱ ወሰላም ፊታቸውን ገለጥ አደረገና ፈቀበለሁ ዐላ ጀብሃቲሂ ወበካ ወቃለ ጥብተ ወረቢ ሐየን ወመይተን ያ ረሱለላህ። አቡበክር ስዲቅ ይሄንን ገለጥ አደረገና የተኙበት ቦታ ነቢ ሰለላሁ ዐለይሂ ወሰለምን ግንባራቸውን ሳማቸውና አለቀሰ። ምን አለ? በህይወትም ሳሉ አርፈውም ምንኛ ያማሩ ናቸው አንቱ የአላህ መልእክተኛ ብሎ ተናገረ። በህይወት ሳሉ በጣም ውብ ነበሩ። በጣም ከእርሳቸው የሚወጣው ጠረንና መዓዛ ከሚስክና ከሽቶ በላይ እየጣፈጠ ነበር። አልፈውም ራሱ ያ ነገር አልለቀቀም። ነቢ ሰለላሁ ዐለይሂ ወሰለም ይህ ነበሩ። ካነ አሕሰኑ ናስ ወጅሃን ወአሽጃዕ ናስ ወአክረም ናስ፣ ከሰው ሁሉ በላይ ጀግና፣ ከሰው ሁሉ በላይ ቸር፣ ከሰው ሁሉ በላይ ቆንጆ ነበሩ ብለው ገልጸዋቸዋል። ይህን ይመስላል። ጥያቄ ያለቀጥል። ሰላሙ አለይኩም ኡስታዝ። አለይኩም ሰላም ወረህመቱላሂ ወበረካቱ። አለይኩም እኔ ሰላም። አንድ ሁለት ጥያቄ ብቻ አለኝ። እሺ ባረከላሁ ፊኩም ኡስታዝ። አንድ ሰው በስህተት ሳያውቅ ማለት ነው የአሳማ ስጋ ከበላ ምን ማድረግ አለበት? የአሳማ ስጋ መብላት በእስልምና ወንጀል ነው፣ ኃጢአት ነው፣ ክልክል ነው። አላህ ስብሓነሁ ወተዓላ በቁርአን ላይ ከልክሏል። ማስረጃ የቁል አላህ ስብሓነሁ ወተዓላ ሑሪመት ዓለይኩም ልመይተቱ ወደም ወለሕመ ልክንዚር ወየቁል ስብሓነሁ ወተዓላ ፊ ሱረት ልአንዓም ቁል ላ አጅዱ ፊማ ኡሕየ ኢለየ ሙሐረመን ዓላ ጣዕሚን የጣዕሙሁ ኢላ አን የኩነ መይተተን አው ደመን መስፉሓ አው ለሕመ ክንዚር። የአሳማ ስጋ ኃጢአት ነው እያለ አላህ በሁለት ቦታ ላይ ገልጾታል። አይቻልም። ይህን የበላ ሰው ወደ አላህ ስብሐነሁ ወተዓላ ተውበት ማድረግ አለበት። ተውበት ካደረገ አሁን ለምሳሌ እኔ ኡስታዝ አንድ የገጠመኝ ነገር አለ። እኔ አሁን የምኖረው ፈረንጅ ሀገር ነው። ምግብ ቤት ውስጥ ነው የምሰራው። ምግብ ቤት ውስጥ እየሰራው አሳማ ይበላሉ እነሱ። እኔ በፊትም ሙስሊም ስለሆንኩኝ ያውቃሉ። ያ ምግብ እኔ የምበላ ቦታ አይቀርብም ነበረ። ከዛን የሆነ አዲስ የገባ ሰው ነበረ ኪችን ውስጥ የሚሰራ ማለት ነው። ያ ሰው ሃይማኖቴን አላወቀም። ያን ስጋ አሁን ለእኔ ሊሰጥ የነበረው የከብት ስጋ ነበረ፣ የላም ስጋ ነበረ። እሱ ደግሞ ያን የአሳማ ስጋና የላሙን ስጋ ጎን ለጎን አስቀመጠው። ለይቶ ይሄኛው የአሳማ ነው፣ ይሄኛው ደግሞ የከብት ነው ብሎ አለየልኝም። እኔ እንደ በፊቱ ይሄ ሰው እንደ በፊት ሲሰጡኝ እንደነበሩ አውቀዋል ብዬ ያን ስጋ ወሰድኩኝና ሁለት ጊዜ ከበላው በኋላ ምንድን ነው የምትበላው አለ። ሌላ ጓደኛ ከኔ ጋር የሚሰራው መጥቶ ማለት ነው። ከዛን እንዴ ምሳይን እየበላውኝ ነው አለ። እንዴ ይሄ እኮ የአሳማ ስጋ ነው አለ።
ከዛን የዋጥኩትን ምንም ማድረግ አልቻልኩም። ያኛውን እጅ ጣልኩት። እሺ ጨረስክ? አንድም አውቀህ ነው የበላው ወይንስ ሳታውቅ? ኖ ሳላቅ ነው እንጂ አውቄማ አልበላም። እንደው እዛ ወንጀል የለብህም። ሳታውቅ ከበላህ ወንጀል የለብህም። አላህ ስብሐነ ወተዓላ በቁርአን ላይ ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ ወላኪን ማ ተዐመደት ቁሉቡኩም ወካነ አላሁ ገፉረን ረሒማ ይላል። ሳታውቁ በሰራችሁት ስህተት ወንጀል የለባችሁም አለ። ነገር ግን አውቃችሁ ሆን ብላችሁ ከልባችሁ አስባችሁ የሰራችሁት ነው ወንጀል እንደሆነባችሁ አለ። የሆነ የአሳማ ስጋ ተቀምጦ አንተ የአሳማ ስጋ መሆኑን ሳታውቅ አንተ በላህ፣ ይሄ ወንጀል የለብህም። እሺ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ጀማ እንዴት ናቸው?